ሰላም እንዴት ናችሁ? ዛሬ በጥሩ ሁኔታ አልመጣሁም። እንደሚታወቀው አርቲስት ነፃነት ወርቅነህ ባጋጠመው ድንገተኛ ሞት እኔም የራሴ ለማለት ነው የመጣሁት። እንደሚታወቀው አርቲስት ነፃነት ወርቅነህ ብዙ ነገር አስደሳች ብዙ ነገር ሰርቷል፣ ሁሉም ስለሚያውቁ። እኔ ጥያቄ የሆነብኝ በዚች ሀገር ወጣቶች በሁሉም ቦታ እየተቀዘፉ ድንገተኛ ሞት እየሞቱ ነው። በጣም ያሳዝናል። ብዙ ነገር ገና ብዙ ህልምና ብዙ መስራት እየቻሉ በወጣትነት ለጋ እድሜያቸው የሚሞቱ ብዙ የሆነ ያለው ለምን ይሆን? ድሮ እንደሚታወቀው አሁንም ያሉ አባቶች እድሜያቸው በጣም ብዙ አመት ከቆዩ በኋላ ያርፋሉ። በእኛ ዘመን በእኛ ወጣቶች ምን ሆኖ ነው እንደዚህ የሆነው? ሁላችን ወደ ልባችን ቀልባችን ተመልሰን መማር ያለብን ነገር ማስተካከል ያለብን ነገር እንድናውቅ እንድንሰራ ነው። ሌላው ድንገተኛ ሞት እንደምንሞት እንረሳለን። ነገ እንደምንሄድ አንድ በጣም የምወደው አባባል አለ። የሰው ስህተቱ ካለፈው ታሪክ ያለመማሩ ነው ይባላል። እና እኛም በመጨረሻ ያን ሁሉ ትተን ወደማይቀረው ሞት የምንሞት ከሆነ ለምን በጥላቻ በመጥፎ ነገር ታውረን እንሞታለን? ሰው አስቀይመን እንኖራለን። ይቅር መባባል። ነፃነት ወርቅነህ እንደሚታወቀው ለብዙዎች ደስታ አዝናኝ በፊልሞቹ በቲያትሮቹ ብዙ ነገር የሰራ ትውልድን የራሱ በኩል ያደረገ ነው እና ለመላ ቤተሰቦቹና ለአድናቂዎቹ መጽናናት እመኛለሁ። ሰላም ለሰዎች ሁሉ። ፈጣሪ የፈለግነው ያሰብንበት ስኬት አሳክተን ሞት የሚባለው ነገር የሚመጣብን እንዲሆን እላለሁ። ምክንያቱም ህልማችን ከመሞት በላይ የሚያስፈራ ነገር የለም። እናም በቻልነው መጠን ሰውን ይቅር ተባብለን በፍቅር እንድንኖር እላለሁ። ድጋሜ ለመላ ቤተሰቦቹ መጽናናትና ለአድናቂዎቹ እመኛለሁ። ፈጣሪ በገነት ያኑርልን እላለሁ። እስቲ በማህበራዊ ሚዲያ ስለ ነፃነት ወርቅነህ አንዳንድ ምስሎች እንድታዩና እኔም በዚህ ሰናብታለሁ። ሰላም ቆዩልኝ። መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ሳህን ጓዴ ያረሳህን ጓዴ ወዳጄ እንግዲህ ባክንም ማስታውስሃለሁ። ነፃነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ ሳይጨልምብን እንተያይ። አፈሩ ይግለል ነፍስህን በገነት ያኑርልህ።
ከደጋጎቹ ጋር መንግሥተ ሰማያት ያውርሰን። አረሳህም ጓዴ አረሳህም ጓዴ ወዳጄ እኔ እንግዲህ ባትኖርም ማስታውስሃለሁ ሁልጊዜ። አሁን በተሰማ እጅግ አሳዛኝ መረጃ ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተሰምቷል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ ከፍተኛ ሐዘን ፈጥሯል። አርቲስት ነጻነት ወርቅነህ በተለይ በኢቢኤስ ቴሌቪዥን ለበርካታ ዓመታት በሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪያን በሙሉ መጽናናትን እንመኛለን። በኢየሱስ ስም ከአርቲስት ነጻነት ጋር ማለት ነው ኦልሞስት ከአንድ ሳምንት አንድ 10 ቀን አንድ ሳምንት በፊት አሁን ለስራ ያለውበት ከተማ ላይ ሚዛን አማን ላይ አንድ ላይ ነበርን። አግኝቼዋለሁ። በደንብ እያወራን እየሳቀን የነበርን ሰው ነንና እንዴት እንደደነገጥኩኝ እንዴት ልቤ እንደተሰበረ አንድ ሁለት የለውም። በጌታ በኢየሱስ ስም በጣም ደንግጫለሁኝ። ነጽ ነፍስ በሰላም ትረፍ። እኔ አላቅም እንደ ሰው ግን ምንም ስለነገ ምንም ጋራንቲ እንደሌለን ነው የገባኝ። እውነት መሆኑ ራሱ እያጠራጠረኝ ነው ማለት በጣም ደንግጫለሁኝ። በጣም በኢየሱስ እንዴት አላችሁ ውድ ቤተሰቦቼ? በጣም በሚያሳዝንና እጅግ ልብ በሚነካ ዜና ነው የመጣሁት። እንግዲህ አርቲስት ነጻነት ወርቅነህ ነዚህ ከዚህ ዓለም በሞት ተለይቷል። በድንገተኛ ህመም ምክንያት ከዚህ ዓለም በሞት እንደተለየ ዜናዎች እየተናገሩ ይገኛሉ። በእርግጥ ዜናውን ከሰማሁ ትንሽ ቆየት ብያለሁ። ነገር ግን እውነተኛነቱን ለማጣራት ስል በጣም ብዙ ዘግይቻለሁ ወደ እናንተ ለማምጣት። ፈጥኖ ማምጣቱ ትንሽ ችግር ሊሆን ይችላል። አንዳንድ ያሰሙ የቤተሰብ አባላትም ይኖራሉ የሚል እምነት ስላለኝ፣ ምክንያቱም ባለቤቱና ልጆቹ ከሀገር ውጭ እንደሚኖሩ አውቃለሁ። እኔም እንደ ሚዲያ ሰው ቶሎ ነው የሰማሁት። ነገር ግን ያው ትንሽ ስክን ብሎ አረጋግቶ ማምጣቱ ጥሩ ነው ብዬ ስላሰብኩኝ ነው። አሁን በብዙ ሚዲያዎች ተዘግቧል። እንግዲህ በጣም አዝናለሁ። እንግዲህ በግርምሽ አርሰናል ዞን ስምና በግርምሽ አርሰናል ዞን ፎሎወርሶች ቤተሰቦች ስም እንግዲህ በቲክታክ ገጼ ማለት ነው በጣም አዝናለሁ። ነፍስ ይማር ነጽያችን። ለወዳጅ ዘመዶቹ ለቤተሰቦቹ መጽናናትን እንመኛለን። በሜንስትሪም ሚዲያ ደግሞ በመደበኛ የሬዲዮ ፕሮግራማችን ስንገኝ ሀዘናችን የምንገልጽ ይሆናል። አመሰግናለሁ። በጥርስ በጥሳለሁ ብሎ እሱ እንደገና አይልስ የሰራቸው የኮሜዲ ዘውግ ያላቸው ፊልሞች ተደጋግመው ቢታዩ የማይሰለቹ ናቸው። ባለቀለም ህልሞች፣ ኤፍቢአይ 1 እና 2፣ ሶስተኛ ወገን፣ ሚስተር ኤክስ፣ ታስጨርሽኛለሽ፣ ቾምቤ፣ የአንቺው ሌባ እሱ ከተሆነባቸው ብዙ ፊልሞች ውስጥ ጥቂቶቹ ናቸው። የቤተሰብ ጨዋታ ፕሮግራም በኢቢኤስ ቴሌቪዥን ላይ በአቅራቢነት ሲሰራ ቆይቷል። ከሰዓታት በፊት ህይወቱ ማለፉም ተሰምቷል። ለአርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆች እንዲሁም አድናቂዎች መጽናናትን እመኛለሁ። እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያንም መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። አሁን በተሰማ እጅግ አሳዛኝ ዜና አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። እጅግ የምንወደውና በበርካታ የጥበብ ስራዎችም ከዛ ባለፈም በኢቢኤስ ቴሌቪዥን በቤተሰብ ጨዋታ እንዲሁም በበርካታ ስራዎች የምናውቀው አርቲስቱ ሞቷል። እጅግ በጣም የሚያሳዝን ነው። ይህ ዜና ሐሰት ቢሆን ደስታ የነበረ ለቤተሰቡ፣ ለወዳጅ ዘመዶቹ እንዲሁም ለመላው ደጋፊዎቹና ወዳጆቹ እጅግ መጽናናትን እመኛለሁ። ስለዚህ ጉዳይ
ተጨማሪ መረጃዎች ጋር እንመለሳለን። ሁላችሁም ነፍስ ይማር በሉት። እጅግ ያሳዝናል። እንትናሞት ነጻነት ወርቅነህ ማርያም ነው እዚህ ጋር ሲጽፉ ውሸት መስሎኝ ገብቼ ቲክቶክ እኔ ወጥቼ እጄ የመጣሁት አርጅቶ መሞት እኮ በቃ ስም ብቻው ነው ቀረ። አርጅቶ መሞት ቀረ በቃ በጣም ነው ማለት ነው። አርጅቶ መሞት ቀረ ጋይስ። ወጥቶ መቅረት ያለ እድሜ መቀጸፍ ስንት ተስፋ ያለ ተስፋው አለቀ። በቃ ተስፋው ከዛሬ በኋላ ቆመ። በቃ ስሙ ብቻ ቀረ። እሱ ተቀበረ። አውልት እንዳለው አውልት ቆመለት። ትዛላችሁ ምን ሊቆም ይችላል ሲባል የሆነ ልጅ ሲጠይቀው ምን ሊቆም ይችላል ተብሎ ሲጠይቀው አውልት ብሎ አለ። ያንን ቪዲዮ ቁርጥ አውጥተው ዛሬ ተፖስቷል። ምን ሊቆም ይችላል ብሎ ራሱ በጽሁፍ አንብቦ አውልት ብሎ አለ። አያችሁ ትናንት ባፉ የተናገረው ዛሬ ለሱ አውልት ሊቆምለት ነው። በጣም ነው የሚያሳዝነው በጣም እና የሰው ልጅ መጨረሻ አይታወቅም ውዶቼ። በብዙ አይነት መንገድ ሞት ይመጣል። ክፉአኑን አንጣላ፣ ጥሩ ነገር ከልባችን ይውጣ። ጥሩ ሰው መሆን ሞክሩ። ለዚህች ዓለም በምድር ህይወታችሁ ካላማረ በሰማይ ቤታችሁ እንዲያምር ለሰው ልጅ ጥሩ ነው። አሁን ነፃነት የሚያስጠላ ስም የለውም። ሁሌም ደስ የሚል የሚያስቅ መልካም ሰው ልበ ሩሩ ነው። እኔ ሳውቀው እንደዛ ነው እውነት። ቤተሰቦች እንዴት ናችሁ? ሰላም ነው? ዛሬ በስፖርት ኮንቴንት ያልመጣውም ነፃነት ወርቅነህን ትመስላለህ ይሉኛል። አርቲስት ነፃነት ወርቅነህን እና ዛሬ በጣም የምወደው አርቲስት ነፃነት ወርቅነህ በትወና እናውቀዋለን። ከዛ ባለፈ ከምንም በላይ ደግሞ ለረጅም ጊዜ የምናውቀው በቤተሰብ ጨዋታ ነው እና ሆስፒታል በገባበት በዛው ይወጡ ማለት ነው። ጋይስ በዚህ ሰዓት በጣም የሚያሳዝንና ልብ የሚሰብር ዜና ተሰምቷል። ሁላችንም የምናውቀውና የምንወደው አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። በጣም ያሳዝናል። ለመላው ለኢትዮጵያ ሕዝብና ለቤተሰቦቹ ከልብ መጽናናትን እመኛለሁ። መልካም ቆይታ። እኔ ቲያትር 4 ፍሬሽማን የቆይ በይቅርታ የጓሮ ጌታ በይቅርታ ምሽት ፍሬሽማን የዳዊት ኢንዚራ የብሩክታይት ስጦታ 5 ቲያትር ነው የሰራሁት። ፊልም ምናልባት 10 ምናምን ፊልም ሰርቻለሁ። 10 11 ወይ 12 ወይ 14 ፊልም ነው በሰራ የሰራሁት። ትንሽ ተጠቃስልኝ። FBI 1 2 3 የራሴ ድርሰትና ፕሮዲውስ ያደረኩት ነው። ሚስተር ኤክስ ራሴ የጻፍኩት ነው። የአንቺ ሌባ 1 እና 2 አለ። እዛ ላይ ተዋናይ ነኝ። ባለቀለም ህልሞች የሚባለው የመጀመሪያ አንደኛው ላይ ዳይሬክተር ነኝ። ዳይሬክተርም ተዋናይም ነኝ ከፍጹም አስፋው ጋር። ከዛ ደግሞ ስለማይዘነጋ ውለታ የሚባል በሲዲ እና በቲያትር ቤት ታይቷል የተወሰነ ጊዜ። ካምፓስ የሚል ፊልም ሰርቻለሁ በሲዲ። እድል 20 የሚል ቲያትር የነበረ ሌሎች ሰዎች ይሰሩት የነበረው ወደ ፊልም ሲወጣ እኔ እዛ ላይ ተሳትፌያለሁ። በጣም ጥቂት ናቸው የሰራኋቸው፣ ግን ሰዎች ጥቂት ናቸው። ከዚህ በላይ ምን ታረቀ? ብዙ ሱማ የቴሌቪዥን ድራማ ላይ ነበር ሰራ ነበር። የቴሌቪዥን ድራማ አለልኝና ጥላሁን አፍሪካና ዘውገ ፕሮሞሽን ላይ ብዙ ድርሰቶችና እዛ እድል ተሰጥቶኝ ጽፌያለሁ፣ አዘጋጅቻለሁ የቴሌቪዥን ድራማ እና ከፊልም በፊት የቴሌቪዥን ድራማ ነበር የምሰራ የነበረው። በኢትዮጵያ ቴሌቪዥን የሚተላለፉ የሬዲዮ ድራማዎች ሰርቻለሁ በሸገር እና በሬዲዮ ፋና። የራሴ ድርሰት በኢትዮጵያ ቴሌቪዥን እና በኢትዮጵያ ሬዲዮ በኤፍኤም 97 እዛ ላይ ሰርቻለሁ። መስኮት የሚባል የአዲስ አበባ ቴሌቪዥን ድራማ ላይ መስኮት አዲስ አበባ መስተዳድር የ5 ደቂቃዎች እዛ ላይ 5 ተዋናይ ነው የሚኖረው። ለሶስቱ 120 ብር ሲከፈል 120 ብሩን ለሁለት ነበር የምንካፈለው። 70 ብር ተከፍሎኝ ታውቃል። ትልቅ ባልሆነ ነበር። በጣም ብዙ ብር ነው 70 ብር ባይዘው። ህዝብ ጋር የበለጠ እንድደርስ ያደረገኝ
ስራዬ ይሄኛው ነው የምትለው የትኛው ነው? ሁሉም ስራዎች ምርጥ ናቸው፣ ግን እንደው አንተ ህዝብ ጋር የበለጠ ተወዳጅነት እንዳተርፍ ያደረገኝ ይሄ ነው የምትለው? ባለቀለም ህልሞች መሰለኝ። ባለቀለም ህልሞች በፊልም ባለቀለም ህልሞች ላይና FBI 1 ሲጨማመሩ ደግሞ በጣም እንትን አለ። ከዛ በኋላ ሚስተር ኤክስ ያንቺ ሌባ ሮማንቲክ ነው፣ ሮማንቲክ ኮሜዲ ነው። ያንቺ ሌባ 1 እና 2 አለ። ሲቲ ቦይዝ የሚባል ፊልም ሰርቼ ነበር። ከዛ ደግሞ አሁን ሰዎች በቴሌቪዥን የቤተሰብ ጨዋታን ያያሉ። የቤተሰብ ጨዋታን ሲያዩ ያው እንግዲህ ዛሬ ምንም ብንል የሚያምርብን አይመስለንም። የግል ኮንተንታችንን ብንሰራ ራሱ ዛሬ ብዙ የሚያስደስት ነገር አይደለም። በጣም ተወዳጁ ምን ወደው ከልጅነታችን ጀምሮ በተለይ በኤፍቢአይ እና በፍሬሽማን የምናውቀው የፈገግታችን ምንጭ የሳቃችን ምክንያት የሆነው ነፃነት ወርቅነህ እየሳቀ ተለየን። የሚታይ ፊቱ ላይ፣ ሰውነቱ ላይ፣ ገጽታው ላይ፣ ድምፁ ላይ የሚታይ ህመም እንዳለበት ሁሉም ሰው ተጨንቆ አስቦ ይጠይቅ ነበር፣ ይነጋገርበት ነበር። እንግዲህ እስከ መጨረሻው አብሮን ኖሯል፣ ታግሎ ቆይቷል። ገና በጣም ብዙ መስራት የሚችልበት እድሜ ላይ እንደሆነም እናምናለን። ግን በዚህች አጭር እድሜ ውስጥ በአርባዎቹ መጀመሪያ ላይ እንዳለ ይሰማኛል። ከሚገባው በላይ የሰጠን ሁልጊዜ በልባችን ላይ በፈገግታ የምናወሳው ነፃነት ወርቅነህ ነፍስህ በገነት ትረፍ። እንደ ኦርቶዶክሳዊ ወጣት ልልህ የሚችለው እግዚአብሔር ነፍስህን ከደጋጎቹ ያሳርፍ፣ ቤተሰቦችህንም ያጽናና ለማለት እወዳለሁ። አመሰግናለሁ። አፈሩ ይክለል ነፍስህን በገነት ያኑርልህ፣ ከደጋጎቹ ጋር መንግሥተ ሰማያት ያውርስህ።